አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የእማዬ ቤተሰቦች እንዴት ናቸው? ሰላም ናቸው? ወይን ያለው አልሐምዱሊላህ። ዛሬም በድጋሚ በአልባሳት ተመልሼ መጥቻለሁኝ። እንደዚህ ውብ የሆኑ የልጆች አልባሳት ይዤ ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱ በጣም ነው የማመሰግነው። ጀዛኩሙላሁ ኸይረን እያልኩ እንግዲህ ከዚች ከአባያ እንደዚች ቆንጅዬ ከሆነች አባያ ነው የምጀምርላችሁ። እንደምታዋት በጣም ነው የምታምረው። እንግዲህ የልጆች አባያ ያው በብዛት በጥቁር ከለር ነው የሚመጣው፣ ግን ጥቁር ትሆን እንጂ በጣም ነው የምታምረው። እንደምታዋት በጣም ታምራለች። እንዲች ውብ የሆነች አባያ ለ11 ወይም ለ10 ዓመት ልጅ ግን ከዛም በላይ ታለብሳለች። ዝጋ ሻርባ አላት። እንደምታዩት በጣም ነው የምታምረው። 3800 ብር። እዚህ ጋር ቀሚስ አለች። ቀሚስ ግርጥ አድርጎታል ካሜራው። ቀይ ቡኒ ነው ቀሚሷ። ቀሚስ እንደዚህ ታይት አላት። እንደምታዩት ከነ ታይቷ ኦሪጂናል ቀሚስ ማለት ነው። እንደዚህ እችን ቀሚስ 4000 ብር። ነው ኢድ ስለቀረበ በጣም ልብስ ጨምሯል። ጫማ 2500 ብር። እንደዚች አዲስ የመጣች ማለት ነው። ሄል ናት፣ ግን ሄል የምትሆን ጠፍጠፍ ያለች ናት። ለልጆች ቆንጆ ናት። ስለዚህ በጣም ውብ የሆነች እና የምታምር ሄል ጫማ ማለት ነው። እዚህ ጋር ፖርሳ አለ። ፖርሳ እንግዲህ ለዚህ ለቀሚሷ ቆንጆ ናት። ቀይ ቡኒ ናት ፖርሳይቱ። እዚህ ጋር ታይት አለ። ሁለት ታይት 400 ብር፣ 800 ብር። አንድ በጥቁር አንድ በፒንክ ማለት ነው። እዚህ ጋር ለአባያዋ ማላበሻ ነጭ ሻርፕ እንደምታዩት በጣም ቆንጆ ናት። እዚህ ጋር ጅልባባ አለ በጥቁር ማለት ነው። እንደነገርኳችሁ ካሜራው ማብራቱ ጋር ግርጥት አድርጎ ነው የሚያሳየው። ይሄ ጥቁር ጅልባብ ነው። 1800 ብር። እንደምታዩት ኳሊቲ የሆነ ቲሸርት ናት። እቺ 1200 ብር ነው የገዛኋት። እቺ ቆንጆ እቃ ማለት ነው። እዚህ ሄዱ በይ ቲሸርት ወይ ናቸው። እዚህ ጋር ለሷ አላበሽ የሚሆን ቆንጆ ሱሪ አለ። ይሄ እንደምታዩት ቆንጆ ነው። ጨርቅ ነገር ነው ማለት ነው። ውፍረቱ ደግሞ በጣም ቆንጆ ነው። ይሄንን 2000 ብር ነው የገዛሁት። እንግዲህ የዛሬው ትዕዛዝ ይሄንን ይመስላል። ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።